ሰላማችሁ ብዝት ይበል። እኛ ሀገር አንድ ሱስ የሆነ ነገር አለ፣ መንግስትን መቃወም። መጽሐፍ ሲነግረን መንግስትን መቃወም የእግዚአብሔርን ስርዓት መቃወም ነው ይላል ሮሜ ምዕራፍ 13 ላይ። ስለዚህ መቃወም ብቻ ሳይሆን የመብቴውም አካል ሁኑ። መንግስት ሳይኖር ቀርቶ ሰዎች ተበታትነው እርስ በርስ ከሚፋጁ ጥሩም ባይሆን መንግስት ቢኖር ይመረጣል። ይሄ መንግስት ግን መልካም መንግስት ነው። ለምን ስትሉ ሰዎች ይሞታሉ ትላላችሁ። ሰዎች ሲሞቱ እናንተ የት ነበራችሁ? ለምንድነው ሰዎች ሲሞቱ እናንተ የድርሻችሁን ያልተወጣችሁት? ለምንድነው ሰዎች ሲሞቱ እናንተ የምታቀጣጥሉት? ማን ነው ማንን የሚገለው? እርስ በእርስ አይደል እየተጨፋጨፋችሁ ያላችሁት? ስለዚህ መንግስትም ሰላም ለማስከበር ሲለፋ ተባባሪ ሁኑ። ቢያንስ አገር አልባ ከምንሆን በቃ ዲክታተርም ቢሆን መንግስት መኖሩ ይበጃል። ይሄ መንግስት ግን እንደኔ ያው የመንግስት ደጋፊ ነኝ እኔ በግልጹ። እንደዚህ መንግስት ግን ጥሩ መንግስት የለም። ይሄ ሁሉ ጦርነት እያለ ከኢትዮጵያ እስከ ኬንያ፣ ከኬንያ እስከ አሜሪካ፣ ከአሜሪካ ምናምን እያንዳንዱ ነገሩን እየበጠበጣችሁ አገራችሁን ለመሸጥ በጭንቅላታችሁ እየቆማችሁ ይሄን ሁሉ እየተዋጋ ይሄን ሁሉ አሸባሪ የሰፈር ልክስክስ ሁሉ እየተዋጋ የሰው ገዳይ ደም አፍሳሽን እየተዋጋ በጣም ልማትን እየሰራ ነው። ልማት ሲሰራ ብዙ ሰዎች እንደሚጎዱ ይታወቃል። እኛም የተጎጂ አካል ስለሆነ ነገር ግን ዛሬ ብቻ በልቶ ነገ ከመሞት ዛሬ ሆድን አስሮ ወገብን አስሮ ነገ ለትውልድ መስራት ይሻላል። እኔ ተርቤ እኔ ሞቼ ልጄ መልካም ነገር ቢኖር ነው እኔ የምመኘው። ስለዚህ እነ ራሽያ እነ ቻይናም ያደረጉት እነ ህንድ ያደረጉት ይሄንን ነው። ዶክተሮች ሳይቀሩ ተሰልፎ ዘይት ይከፋፈሉ ነበር በቻይና እነ ሩሲያ ላይ። ስለዚህ ከዛ በኋላ ነው ሀብታም የሆኑት። ዛሬ ተቸግረን ልክ እንደ ገበሬ እኮ የዘርና የምግብ የሚባል ሁለት አይነት ዘርን ያዘጋጃል። የምግቡ ሲያልቅ ሰነፍ ገበሬ ይበላና በኋላ ሚዘራው የለውም፣ ልጆቹም እሱም መንገድ ላይ ይወጣሉ። ጠንካራ ከሆነ ግን በዛ ጊዜ ሆዱን አስሮ የምግቡ እንዳለቀ ጎመንም ቢሆን በልቶ የዘሩን ይዘራል። የተወሰነ ጊዜ ይቸገራል። ከዛ በኋላ ብዙ ምርትን ወደ ቤቱ ያስገባል፣ ለራሱም ለሌላ ሰውም ያተርፋል ማለት ነው። ስለዚህ እንደዛ ብንሆን መልካም ነው። ሁሉ ጊዜ ሆድን ከርስን አታስቡ። መልካም ቀን።